ያለው ቻንስ አንድና አንድ ብቻ ነው። ከቀዶ ሕክምናው በፊት ሴት ፈልጎ ማስረገዝ ብቻ። ታሪካችን የሚጀምረው ቤት ውስጥ እየተካሄደ ባለ ፓርቲ ነው። ዋናው ባለ ታሪካችን ጆናህ ይባላል። በሃያዎቹ ዕድሜ ያለ ሲሆን ለህይወት ብዙም ግድ የማይሰጠውና የሚያውቀው ነገር ቢኖር መጠጣት፣ መጨፈርና መዳራት ብቻ ነው። ከሁለት ጓደኞቹ ስቲቭና ገስ ጋር ተዳብሎ ነው የሚኖረው። በየሳምንቱ ፓርቲ ያዘጋጃሉ። ታዲያ የሆነ ቀን ፓርቲ ላይ ጆናህ መብራት ስላልከፈለ ኤሌክትሪክ ይቋረጥባቸዋል። በቃ ፓርቲውን በትነው ብለው ለሶስት ሲማከሩ ጆናህ ግን ከጎረቤት ጠልፎ ፓርቲውን ያስቀጥለዋል። $500 እና በአንድ ጠርሙስ ቮድካ ነው ለጎረቤቱ ከፍሎ መብራቱን የጠለፈው። ከዛም ፓርቲው ይቀጥላል። ይጠጣል፣ ይጨሳል፣ ይጨፈራል። ከዛም ጆናህ ቤኪ ከምትባል ልጅ ጋር ይመቻችና መሳሳም ይጀምራሉ። እስከ ጥግ ድረስ እንደሰት ተባብለው መኝታ ቤቱ ይዟት ይሄዳል። እዛም ገብቶ በመሳሳም ላይ ያሉ ቤኪ የጆናህ ብልት ፍሬዎች ላይ እብጠት ታያለች። ጆናህ እድሜ ልኩን ያሳለፈው በመጠጣት በመጨፈርና በሴክስ ነው። ድንገት እንዲህ አይነት ከባድ ነገር ሲያጋጥመው በጣም ይደነግጣል። በቀጣይም ቀን ሆስፒታል በመሄድ ቼክ ይደረጋል። ዶክተሩም ለጆናህ የቴስቲኩላር ወይንም የብልት ፍሬ ካንሰር እንዳለበት ይነግረዋል። ነገር ግን መልካም ዜና አለ። እሱም አንተ በጊዜ ስለነቃ ካንሰሩ ገና የመጀመሪያ ደረጃ ነው፣ በቀዶ ሕክምና ሙሉ ለሙሉ ማገገም ትችላለህ ይለዋል። ጆናህ በዚህ ሰዓት ነፍሱ ምልስ ብላለት ይረጋጋል። ዶክተሩ ግን ሌላ መጥፎ ዜና አለኝ ብሎ ይቀጥላል። ካንሰሩ ራሱን ወደ ሌላ ሰውነት እንዳያስፋፋ ፍሬዎችክ መወገድ አለባቸው በጊዜ ይለዋል። የፍሬዎችክ መወገድ ደግሞ መሃን ያደርግሃል ብሎ ይነግረዋል። ከዛም በመቀጠል የዘር ፍሬህን ለዘር ፍሬ ባንክ ስጥና ልጅ በፈለክ ሰዓት ከዛ ወጥተህ ትወልዳለህ ይለዋል። ጆናህ በዶክተሩ ሐሳብ ይስማማና የዘር ፍሬ ባንኩ ጋር በመሄድ የዘር ፍሬውን ያስቀምጣል። ወደ ቤት ሲመለስ ገስ ጆናህ የገጠመውን ነገር ለስቲቭ ይነግራታል። ስቲቭም ለእህትህ ንገራት ቶሎ ትለዋለች። ይህንን እያወሩ እያለ የአሁኑ አርብ ፓርቲ እንደሚያዘጋጁ ትዝ ይላቸዋል። ግን አሁን ካለህበት ሁኔታ ጋር አንተን የሚደብር ከሆነ ይቅር አይዘጋጅ ይሉታል። ጆናህ ግን ግድ የለም ፓርቲው መቅረት የለበትም ይላቸዋል። በቀጣይም ቀን ጆናህ የድሮ ፍቅረኛውን አቫን ለማግኘት የምትሰራበት ቦታ ይሄዳል። ጉዳዩን ሊያማክራት ነበር ሄደው፣ ግን በጣም ስለፈራ ሳያገኛት አይቷት ብቻ በርቀት ይመለሳል። ለ6 ወር እስቲ ተለያይተን ሞክረው ተባብለው የረፍት ጊዜ ላይ ናቸው። ከዘር ፍሬ ባንኩ ነርሷ ትደውልለትና እንዲመጣ ትነግረዋለች። ከዛም ከዘር በመጣ ችግር ያንተን የዘርክን ፍሬ አቀዝቅዞ ማስቀመጥ አልቻለም፣ እንዲህ የሚሆነው በጣም ጥቂት ወንዶች ላይ ነው፣ እንደ አጋጣሚ ሆኖ አንተ እዛ ጎራ ውስጥ ነህ ትለዋለች። በጣም ይደነግጥና ግራ ይጋባል። ከራሱ የወጣ ልጅ ከፈለገ ያለው ቻንስ አንድና አንድ ብቻ ነው። ከቀዶ ሕክምናው በፊት ሴት ፈልጎ ማስረገዝ ብቻ።